ነው ያሉት። ያንን ህግ ጥሰሽ ነው አደባባይ ላይ የወጣሽው። ይሄ ነገር ከመጣ በኋላ ያው እኔ ስናገረው ኖር ያለው የሰማኝ የለም፣ ስሰደብበት ነው የኖርኩት። አንቺ ከመጣሽ በኋላ ግን ማህበራዊ ሚዲያውን ተነቃንቋል። ዛሬም ደግሞ እንዳየሁት ከሆነ ብፁዕ አባታችንም ወጥተዋል። ምንድነው የተሰማሽ? ከማህበረሰቡስ ከህብረተሰቡስ የመገፋት የማቅረብ ምንድነው የደረሰሽ ግብአት? ምን የደረሰልሽ ግብረ መልስ ምንድነው ያገኘሽው? እስቲ አሁን እዚህ ላለው ህዝብ በመላው ዓለም ለሚያዳምጥሽ ንገሪን እስቲ። እሺ ዘመዴ፣ ሁላችሁንም አመሰግናለሁ። በመጀመሪያ ከምስጋና ልጀምር። ከጎኔ ስለቆማችሁ፣ አብራችሁኝ ስላላችሁ፣ ህመሜ ስለተሰማችሁ፣ እምባዬ ስለታያችሁ፣ ስብራቴ ስለጎዳችሁ እጅግ በጣም ነው የማመሰግነው። እኔ ይህንን ህዝብ የማየው በእርግጥ ዘመዴ መጀመሪያ አንተ ነህ ትልቁን ስራ የሰራኸው አውቃለሁ። ምንም ጥፋት እንኳን ቢኖርብኝ አሳልፈህ እንደማትሰጠኝ አይቻለሁ። ዛሬ አይደለም ድሮም ነው፣ ከድሮም ጀምሮ ነውና የሚገርመኝ ነገር ራሱን ለሰው አሳልፎ ይሰጣል እንዴ ብዬ ገረማለሁ ዘመዴ። ምንም እንኳን ጥፋት ቢኖርብኝ እንኳን ባጠፋ እንኳን በጓዳ ነው የምትቀጣኝ፣ የምትቆጣኝ፣ የምትገስጸኝ፣ አሳልፈ አትሰጠኝም። ስለዚህ እጅግ ከኔ ሳይሆን ምላሹን ከእግዚአብሔር አገኘ ብዬ መርቃለሁ። የኔ አባት፣ የኔ ወንድም፣ ከልጆችህ እኩል ነው። ስታሳድገኝ፣ ስትመክረኝ፣ ስትገስጸኝ፣ የሚያስፈልገኝን ነገር ስታደርግልኝ አይቻለሁ። ይሄ ቃል ማጣፈጫ አይደለም ወይ ኢንተርቪው ላይ ስወጣ ወይ ደግሞ እንዲ ላይቭ ላይ ስገባ ቃላት ማጣፈጫ አይደለም። በጣም በቃ አይቻለሁ በህይወቴ። እግዚአብሔር ያክብርልኝ። የህዝቡ ምላሽ በጣም ነው የሚገርመኝ። እውነት ለካ ቤተሰብ አለኝ፣ ለካ ወገን አለኝ፣ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው፣ ደሜ ሲፈስ ስሰቃይ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝበ ክርስቲያኑ። ያ የልጅነት ስብራቴ የተጠገነ ይመስለኛል። ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ፣ በርቺ። በቃ 95% እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ የኔ እናት፣ በቃ ከአንቺ ብዙ ተምረናል፣ አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝና እጅግ በጣም ህዝበ ክርስቲያኑን ላመሰግን እፈልጋለሁ። ሙስሊሞች ደውለውልኛል፣ ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተወው በቃ ቁጥር የለውም እና እጅግ በጣም ምስጋና ላቀርብ እወዳለሁ። በደረሰብኝ ነገር በኢንተርቪው መጥቻለሁ። የደረሰብኝን ሰምታችሁ፣ ህመሜን ሰምታችሁ፣ እንባዬን አይታችሁ አብረንሽ ነን ብላችሁኛል። ደግሞ እግዚአብሔር ለምስጋና ደግሞ ለምስጋና ያብቃኝና እናንተን ደግሞ በአደባባይ ለማመስገን እግዚአብሔር እድሉን ይስጠኝ። They don't believe how toxic this is. If you're still using a plastic or wooden cutting board, you need to hear this. I never post stuff like this, but I had to share.
I cook almost every day, so we've gone through our fair share of cutting boards. For years, we used plastic until I read about microplastics ending up in your food. One study even linked them to cancer. So we switched to wood. ይሄ ኢንተርቪው ከመውጣቱ በፊት ቅዱስ ሚካኤል ቤተክርስቲያን ገባሁኝ። መካኒሳ ቅዱስ ሚካኤል ገባሁኝና ቅዱስ ሚካኤል የኔ ኩዮች አልፈውኝ ሄደዋል። እንደ ኩዮቼ መሆን አልቻልኩኝም። ምክንያቱም ህመሜን ታውቀዋለህ ቅዱስ ሚካኤል፣ በእኔ እንደማትጨክን አውቃለሁ። ግን ለኔ ያለህ ይሄ ነው ወይ? ይሄ ነው ለኔ ያለህ ብዬ አልቅሼበት ነበር። ቅዱስ ሚካኤል በአደባባይ አሳየኝ። በቃ እምባዬን ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት። አላሳፈረኝም። የኔ ያሳደገኝ ሚካኤል አላሳፈረኝም። ከጠበቅኩት በላይ ሆኖን ያገኘሁት ምላሹን እና በጣም በጣም በቃ ከመነግራችሁ በላይ ደስተኛ ነኝ። በጣም ሁላችሁም አመጣችሁ እንደወለዳችሁ ነው ያየሁት በዚህ ሰሞን እና አመሰግናለሁ። ከሌላ ስለሆናችሁ፣ ድጋፍ ስለሆናችሁ፣ መበርቻ ስለሆናችሁ በጣም ነው የማመሰግነው። ብፁዕ አባታችንንም አመሰግናለሁ በጣም ምክንያቱም የተጻፈላቸው ደብዳቤ የላኩላቸው የጻፍኩላቸውን ደብዳቤ አይተው እንግዲህ ይመስለኛል በሴት ልጅ የሚጨክን አንጀት ማንም የለውም እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝና እጅግ በጣም ነው የማመሰግናቸው። እግዚአብሔር ደግሞ መጨረሻውን ያሳምርልኝ። አሜን አሜን። ባይካይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ ነው ምን ዘመድ። አሜን። አድማጭ ተመልካቾቻችን የምትሰጡትን ጊፍት ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለኔ የሰጣችሁትንም የዛሬውን አይቼ ለዮርዲ ልክላታለሁ። ሰሞኑንም እንዲሁ ለምኜ ትንሽዬ የውሃ መጠጫ ብዬ ልክ ያለው እንዳይርባት እንዳይከፋት። አሁን ደግሞ እና አንበሽብሿት ዮርዲ መጨረሻ ላይ ስንት እንደሚሰጠኝ ቲክቶክ ነግርሽና ያንንም ላንቺ እሰጥሻለሁ። የሚመጣ ነገር ላንቺ ይጠቅምሻል፣ ለልጅሽም ይጠቅመዋል። እና ዛሬ ያሉት የኔ የምላቸው ሰዎች በቃ ያው እያዘነቡት ነው በእውነት። እና እንደነገርኳችሁ ናት፣ ለእኔ ልጄ ናት። ስቱዲዮ እያሰራኋት ቅልልቦሽ የምትጫወት ከዛ ቀስቅሰን ኧረ በእናትሽ አንዴ ተቀረጭ ብለን አቁሜ እንደገና ክራር ገብቶ መሰንቆ ገብቶ ምን ዘብቶ ዘምራ ተመስጣ እንደገና ወደ ጨዋታ የምትሄድ ሕፃን የነበረ ለእኔ አሁንም ስጠራትም ሕፃን ዮርዳኖስ ብዬ ነው። አሁን ትልቅ ሰው ሆናለች፣ ቢሆንም ያው የልጅነት ነገር አይቀርም ማለት ነው። የደረሰባትን መከራ የደረሰባትን ቁስል የነገርኳችሁ ቅድም የነገርኳችሁ የዋሸሁት ነገር የለም። ዋሽቻለሁ ዮርዲ? ይህንን ንገሪያቸው ለህዝቡ። በፍጹም በጭራሽ ትክክል ነው ዘመዴ። ያየውን የሰማኸውን ነው የገባህን በደንብ የተረዳኸውን ነገር ነው የተናገርከው። ምንም ሐሰት ውሸት የተገኘብህ ነገር የለም። ይነባል ይዤ ሄጃለሁ አይደለ? በሰማሁ ቆይቼ ነው የሰማሁት። ይዤ አራዳ ክፍለ ከተማ አይደል ወይዘሮ ቆንጂት ወይ መድኃኒት የምትባል ሴት ይዤ ሄጃለሁ አይደለ? ነግሬያለሁ አይደል? አስረድቻለሁ አይደለ? ምክንያቱም እኔ ሴት ልጅ ስለወለድኩኝ ከሴት ስለተገኘው እናት ስላለኝ ደግሞ ሞዳት ሚስት ስላለኝ የእኔ ትንሽ ልጅ እሷ የምትወዳት ናት። ዮርዲ የምትወዳት ናት። ዮርዲ በጣም የምትወዳት ናት። እና በዮርዳኖስ ላይ የደረሰው ነገር እኔ ሴት ልጅ ወልጃለሁ፣ የእኔስ ልጅ ነገ ምን ይገጥማታል ብዬ ነው። እኔ ለማንም ጥብቅና ስቆም እነግራችኋለሁ፣ ዮርዳኖስ ፊት ለማንም ጥብቅና ስቆም ታሳቢ ማደርገው ልጆቼን፣ ባለቤቴን እራሴ ላይ ቢደርስስ ብዬ ነው። ለማንም ጥብቅና ስቆም እስላሚውን፣ ጴንጤውን፣ ኦርቶዶክሲውን ጉዳዩ ነው። ግን ለአንድ ሰው የምሟገተው እኔ እንደራሴ ልጆቼን እያሰብኩ ነው። በልጆቼ አግኝቸዋለሁ። እኔ ያም በማድረጌ ልጆቼ
ልጆቼ ጀርመን ከመጡ ገና 4-5ኛ ዓመታቸው የኔ ልጆች ማለት ነው። የእናንተ ምርቃት፣ የአባቶቼ ምርቃት፣ የገዳማውያን ምርቃት ስላለ ልጆቼ ጀርመን መጥተው ጀርመንኛውን እንደ ጀርመን እንደተወለደ ሰው በፍጥነት ይዘው ቅኔውን ዘርፈው ተቀኝተው ከህፃንነታቸው ጀምረው መጥተው የሚገቡና የሚማሩበት ትምህርት ቤት ገብተው የኔ መድኃኔዓለም እንዴት እንዳሳረፈኝ። ጀርመንኛ ከባድ ነው። ዴርዲዳስ የሚባል እንዲሁ ሲሰሙት ሲያዩት ራሱ ጀርመን ያላችሁ ይገባችኋል። መከራ የሚያሳይ እንኳን Email, social, events, SMS, SEO, AI, ROI. Feeling like you need a PhD and a lot of free time just to start marketing your business these days? Let Constant Contact do the heavy lifting for you and help you reach your audience in all the places they hang out online. Now, with a few clicks, you can get a marketing campaign that works across email, social, SMS, and more. No PhD required. Plus, that campaign is completely tailored to your business and goals. Your business wasn't built in a day, but with Constant Contact እንደመጡም ደግሞ ብዙዎች ከህፃንነት ጀምሮ መጥቶ ጂምናዚየም የሚባል ቦታ ለመግባት አይቻልም፣ ከባድ ነው። ምክንያቱም ተመርጠው ተጠንትን ብለው የሚማሩበት ነው። የኔ ልጆች ግን እግዚአብሔር ረድቷቸው እግዚአብሔር ከፊታቸው ቀድሞ መጣን። ትላንት የቅዱስ ገብርኤል ዕለት ወንዱ ልጄ ወደ ዩኒቨርሲቲ የሚያልፍበት ቀን ነውና ትምህርት ቤቱን እኔ ሄጄ አይቼው አላውቅም። 3 ዓመት ሙሉ ግን ረጅም ቦታ ነው የሄደ የተማረው። ወደ 1 ሰዓት በባቡር ከዛ በኋላ 7 ፌርማታ ነው ምናምን በአውቶቡስ ከዛ በኋላ 10 ደቂቃ የእግር መንገድ ሄዶ ነው የሚማረው። በመኪና ቢሆን ይታወቃል። በመኪና ቢሆን 20 ደቂቃ 30 ደቂቃ የሚፈጅ ነው። የጀርመን ክረምት ታውቁታላችሁ፣ እንዴት ብርድ እንዴት እንደሚያደርግ። 11 ሰዓት ተነስቶ ወጥቶ ባስ ይዞ አውቶቡስ ተራ ሄዶ ከዛ ደግሞ ባቡር ይዞ ከባቡሩ ወርዶ 1 ሰዓት ተጉዞ እንደገና ሌላ ባስ ይዞ ከዛ 10 ደቂቃ ነው ሄዶ የሚማረው። 3 ዓመት ያለ ማቋረጥ ነው የተማረው። እና ትላንትና የምርቃት ተብሎ ሄድን። ወላጆች ተብለን ሱፍ ልበሱ ተባልን፣ ከረባት ለበስን። እናትየውም እህቱም አበሻ ቀሚሷን ለበሰች፣ ሄድን እና ስናለቅስ ውለን በደስታ ተመለስን። ያ ሁላ የሆነው የአባቶቼ ጸሎት ነው። ምንድን ያስለቀሰ በሉ። ሄድን። ስንሄድ ትምህርት ቤቱ ባለንበት ግዛት በጣም በውድ የተሰራ የሚማሩበትም ትምህርት ቤት ተማሪዎች ደግሞ አይምሯቸው የመቀበል እንትኑ አይኪው ከፍ ያለ ተብሎ ነው። እንዱ ሌሎች አበሾች ይኖራሉ ወይ ኤርትራውያን ኢትዮጵያውያን ብዬ ስነግረው ሌላ አንድ ጥቁር እንኳን ካገኘ እቀጣለሁ አለኝ። እኔ ብቻ ነኝ ያለሁት እዛ ትምህርት ቤት አለ። እውነትም ሄድን። ስንሄድ በእውነት የሀገሬው ሰዎች ናቸው። አባቶች፣ እናቶች፣ ተማሪዎች፣ የወላጆች አዳራሹን የሞሉት። እኛ እዛ ቁጭ አለን። የምንቀመጥበት ወንበር ላይ ደግሞ ወረቀት ተቀምጧልና ወረቀቱን አንስተን ስናነባው 4ኛው ረድፍ ላይ ማህተመ የኔ ልጅ ስሙ ተጠቅሶ ቁጭ ብሏል እና ንግግር ያደርጋል ይላል። ተማሪዎቹን ወክሎ ማለት እንግዲህ እንደነገርኳችሁ ነው። ጀርመንኛ እንኳን በዚህ በቅርብ የመጣ ለኖረበት የሚያወራው ደግሞ አሁን ፕሮፌሰሮች ፊት፣ ዶክተሮች ፊት፣ ምኖች ፊት ነው እና ቀረበ። እኔም ወጣ ብዬ ራቅ ብዬ ይህን ማስታወሻ ማስቀረት አለብኛል። ሲያስቃቸው ሲያመሰግናቸው ቆይቶ መጨረሻ ላይ የማያቋርጥ ጭብጨባ ወንበሩ ድረስ እስኪሄድ ድረስ ከእናትየው ጋር ለቅሶ እንባ እስከ ማታ ድረስ ቆይተን መጣን። ይሄ በምን ሆነ ያላችሁኝ እንደሆነ እናንተ ክፉ እንደምትሉኝ፣ እናንተ ጨካኝ እንደምትሉኝ፣ እናንተ ብላ እንደምትሉኝ አይደለም። እግዚአብሔር ያውቀዋል። እግዚአብሔር ያውቀዋል። ወድጄ እንዳልሆነም ያውቀዋል። ቢሆንልኝማ ኖሮ ሌባ ብሆን፣ ዘራፊ ብሆን፣
መንጃ ፈቃድ አለው ልጄ። አንድ መኪና እኮ ለመግዛት 4000 ዩሮ 5000 ዩሮ 6000 ዩሮ ነው ከሰው ላይ እንኳን ለመግዛት ማለት ነው። ያችን እኮ ገዝቼ መንጃ ፈቃድ አለው የጀርመን መንጃ ፈቃድ አውጥቷል። ያችን ይዞ በ20 ደቂቃ እየሄደ ይማር ነበር። አሁንም ዩኒቨርሲቲው ርቆ እንዳይደርሰው እየጸለየን ለምን ሌሎቹ መኪና አላቸው እዛ ይሄዳሉ እዛ ተቀምጦ መከራ እንዳይበላ እዚህ ቀረብ ያለ ቦታ ከተገኘ እንዳሁኑ እኛ ጋር እየመጣ እየተቀመጠ ምናምን ሌባ ብሆን ዘራፊ ብሆን ማለት ነው ዘራፊ ብሆን እንደማቀው ሰው ብዛት እንደማቀው ምናምን ብዛት ይሄን ማድረግ አይችልም። ይሄ ብቻ አይደለም። ትላንትና እንኳን ስንመለስ ከዛ ከምርቃቱ በኋላ ስንመለስ ግብዣ ነበር። እኛ ብቻ ነን አልኳችሁ ለኛ የጾም ተዘጋጅቶ ምክንያቱም ልጆቼ እዚህ መጣን ጀርመን መጣን ብለው ጃንክ ፉድ አይበሉትም። ከዛ በተረፈ ደግሞ ህፃናት ልጅ ነን ብለው ኬክ ላይ ብስኩት ላይ አይስክሬሙ ላይ የሉበትም። የእናታቸውን ሽሮ ያልተቋረጠ እንጀራቸውን ይበላሉ። ጤነኞች ናቸው። ጾማቸውን አይቋረጥም። እንደውም ጠዋት የሄደ ማታ ሲመጡ ነው የሚበሉት። ይሄ ብቻ አይደለም ደግሞ እኔን ሸክም ላለመሆን እኔን ላለማስጨነቅ የተማሪ ስራ ይሰራሉ። የኪስ ገንዘባቸውን ራሱን ችሎ ይሰራል። እንዲሆን ነው። ይሄ የሆነው ምንድን ነው? ለዮርዲ በማልቀሴ እንደ አንዷን ዮርዲ መዝዤ With the price of just about everything going up, we thought we'd bring our prices down. So to help us, we brought in a reverse auctioneer, which is apparently a thing. Mint Mobile Unlimited Premium Wireless. How did you get 30, 30, bid you get 30, bid you get 20, 20, 20, bid you get 20, 20, bid you get 15, 15, 15, 15, just $15 a month? Sold! Mint Mobile Premium Wireless. Let's check his tongue for steroids. Mint Mobile Premium Wireless. እንደ አንዷን ዮርዲ መዝዤ አደባባይ ያላወጣቸው ሚሊዮኖች አሉ፣ ሺዎች አሉ። ሰዎቹን እያገናኘው ማቃቸውን ገንዘብ አላቸው የሚባለውን እያገናኘው በስልክ በምን እያገናኘው የሚማሩት እንዲማሩ የጎሰቆሉት እንትን እንዲሉ የተራቡ እንዲበሉ የታመሙ እንዲታከሙ የነዚህ ሁሉ ጸሎት የዋልድባ አባቶቼ ጸሎት የአሰቦት ስላሴ አባቶቼ ጸሎት የዮርዲ እንባ የዮርዲ ጸሎት የሌሎቹም ጸሎት በልጆች ስለተባልኩ በልጆቼ እያየው ነው። ስንመለስ መኪና ተገኝቶ ሌሎቹ ልጄ ሴቷና እናቶቼ በመኪና ሄዱ። እኔና ልጄ ቀረን። እሱ ከጓደኞቹ ጋር እንግዲህ ፓርቲ ነው ማምሸት አለባቸው አመሹ። እኔ ዘመዴ እንደገና በ5 ደቂቃ የምትመጣ ባቡር ጠብቄ እሷ ሌላ ከተማ ወሰደች። እዛ ከተማ ቁጭ ብዬ በ10 ደቂቃ የምትመጣ ባቡር ያስኩኝ 1 ሰዓት ተጉዤ እኔ ከተማ መጣው። እንደገና ወደ እኔ ቤት የምትወስደኝ ሌላ ባስ መጣች መጣው። እነሱ በ15 በ20 ደቂቃ የደረሱበትን እኔ 1 ሰዓት ከምናምን ብዬ መጣው። የጀርመን ሲስተሙ ደግነቱ መኪና ሊያዝ መኪና ልንዳ ምናምን የሚያስብል አይደለም። የትራንስፖርት ሲስተሙ ባቡሩ በደጅ ነው፣ መኪናው በደጅ ነው ምናምን ነው። አሜሪካ ምናምን አይቻልም፣ አይቻለሁ። አሜሪካ ደግሞ መኪና እንደ ጫማ ነው፣ እንደ ጫማ ነው። ስለዚህ በልጆቻችሁ ነው የምታገኙት። በልጆች ለሌላ ሰው መልካም ማድረግ ለሌላ ሰው መልካም ማድረግ ደስታን በቤታችሁ ታያላችሁ፣ በትዳራችሁ ታያላችሁ፣ በልጆቻችሁ ታያላችሁ። የኔ መድኃኔዓለም የኔ አምላክ የኔ ፈጣሪ ያደረገልኝ ይሄንን ነው ያደረገልኝ ይሄንን። ስለዚህ ክፉ አትናገሩ፣ ክፉ አትስሩ፣ ክፉ አይዋሉባችሁ፣ ክፉ አትዋሉ። ባለጌን ባሌ ማለት፣ ሌባን ሌባ ማለት፣ ቀጣፊን ቀጣፊ ማለት፣ ዋሾን ዋሾነ ማለት፣ ገዳይን አሳሪን ጨፍጫፊን ያለ ፍትህ ወንጀል የሚሰራውን መገሰጽ ይሄ ጠላት አያስፈልም፣ ጠላት አያስፈልም። ስለዚህ በእንደዚህ ነው ያነሳውላችሁ። እኔ ሰዎች እንዲጠቀሙ እንጂ እኔ እንድጠቀም ብዬ በዚህ በመንፈሳዊ አገልግሎት በዚህ በምናምን እንዲህ አረገኝ የሚል ይምጣ፣ እንዲህ አረገኝ እንዲበደለኝ የሚል ይምጣ። እንዲህ አድርጎ ሰብስቦ ኮሚሽን ይበላል፣ እንዲህ አድርጎ ምናምን ወስዶ እንደዚህ አድርጓል። ባደርግማ ኖሮ ዛሬ ለልጄ የተነዳ መኪና የ4000 5000 ብር መኪና እንካ ቁልፉን ብዬ መኪና ነበር ምገዛለት። እንደማቀው ሀብታም ብዛት እንደማቀው ሰው ብዛት አንድም ለኔ ብዬ አድርጌ አላውቅም።
ለዚህ ነው አሁንም ዮርዲን እርዷት እምለው። እርዷት በቃ ልጇ ደስ ይበለው፣ የጣመ የላመውን ይብላ፣ እንደ ጓደኞቹ ይልበስ፣ ላፕቶፕ ይኑረው፣ ኮምፒውተር ይኑረው፣ ትምህርት ቤት ይማር፣ አባትየው ይርዳው። ሌሎቻችሁ ደግሞ እሷ በዚህ ተናዳ ደግሞ እንዳትሄድ እንትን ተበሳይታ እንትን እንዳትል ልንረዳት ይገባናል ማለት ነው። ስለዚህ የምትረዷት ሰዎች አሁን እንዳልኳችሁ እያየዋችሁ የምትረዱትን ቃል ግቡልኝ። አንድ 10 ሰው ፈልጋለሁ። 10 ሰው $100 $20 $50 በዛሬው ጉባኤ ማለት። ሌሎቻችሁ ደግሞ ጊፍት ስጧት። በራሷ ላይ በእኔም የገባውን እሰጣለሁ፣ በራሷም የገባውን ትሰጣላችሁ። ይህንን እናድርግ። ልጁን ደግሞ ውጤት እንሰማና ከዛ ከውጤቱ በኋላ እምቢ ከተባለና አረዳም ከተባለ የግድ ሸክሙ እኛው ላይ ነው የሚወድቀው። ሌላ እንትን የምንለው የለም። እኔ በህይወት እስካለው ድረስ ከቻልኩ ራሴ ካገኘሁት ከጉሮሬ ነጥቄ እንዳይርበው አደርጋለሁ። ልጁን አደባባይ እንዳትወጪ፣ ልመና እንዳትወጪ አደርጋለሁ። ካልቻልኩ ደግሞ በቀደም እንዳደረግኩት እምወዳቸውን ሰዎች ለምኜ ባካችሁ የጤፍ መግዣ፣ ባካችሁ የዘይት መግዣ ብዬ አደርጋለሁ። ሌላው ደግሞ ከተቻለ ይቻላልም ዲያቆን መኩሪያ ካለ ቢገባ ጥሩ ነው። ቃል አስገባዋለሁ በእናንተ ፊት። ካለ እስቲ ንገሩኝ፣ ከሌለም ደውላችሁ ንገሩኝ። ለነ ምንዳይ፣ ለነ ቴዲ፣ ለነማን መዝሙር የሰጠ ነው ታውቁታላችሁ። ዲያቆን መኩሪያን እዛው አሜሪካን ሀገር ነው ያለው። በቀደም ቃል ሲገባ ሰምቼዋለሁ። እግዚአብሔር ይስጣው። ሙሉ አልበም ካሴት ይሰራላታል፣ ግጥሙን ዜማውንም ይሰራላታል። መሳሪያ ተጫዋቾቹ ከከፈሉ፣ አንቀበልም ካሉ አልተቀበሉ